ለባህል የሚሆን ምርጥ ሰንጋ ወይም በሬ ሲመርጥ የእንስሳው ጤናማ በቂ ስጋ ያለውና ለታረደበት ዓላማ የሚመጥን መሆን ለማረጋገጥ የሚከተሉት ዋና ዋና ነጥቦችን በጥንቃቄ መመልከት ያስፈልጋል ማለት ነው። ሰላም ጤና ይስጥልኝ ክብራትና ክብራን የቤት ኬር ኢትዮጵያ ተከታታዮች፣ መረጃው ጠቃሚ ነው ካገኛችሁ ቻናሉን ሰብስክራይብ እንዲሁም ላይክ ሼር ማድረጋችሁን እንዳትዘነጉም። በመጀመሪያ የአካል ብቃትና ስጋማነት ወይም ቦዲ ኮንዲሽን የሚለው ነው የምንመለከተው ማለት ነው። የጀርባ ጎድን ወይም የጀርባ አጥንት በስጋ የተሸፈነና ሰፊ መሆን አለበት። የእንስሳው ጎድን በእጅ ሲነኩት በአጥንት ወጣ ብሎ የማይታይና በስብ ወይም በስጋ የተሸፈነ መሆን ማረጋገጥ አለባችሁ ማለት ነው። እንግዲህ ሞላ ያለ ስጋ ወይም ለባህል የሚመጥን ትክክለኛ በሬ ወይም ሰንጋ ለመምረጥ ያስችላችሁ ዘንድ ማለት ነው። በሌላ በኩል የምናየው ምንድነው መቀመጫና ጭን ነው። የኋላ እግሮቹ ወይም ጭኖቹና መቀመጫው ሞልቶ የወጣ መሆን አለበት። ይህ ክፍል ከፍተኛ የስጋ ክምችት የሚገኝበት በመሆኑም ትኩረት የሚያስፈልገዋል ማለት ነው። ሁለተኛ ደረቱ ወይም ሰፊና ወደፊት የወጣ ደረት ያለው በሬ በቂ ስጋ እንዳለው ማሳያም ነው። በሌላ መልኩ ሌላውን ማስታወስና ማሰብ ያለብን እንግዲህ ክብራትና ክብራን የጤናነት ምልክቶች ወይም ጤናው ምን ያክል ነው። እንግዲህ አንድ በሬ የጤና እንከል ካለበት ያው ከላይ ምናልባት በአይን እይታ ውስጥ ሆኖ የውስጥ ጤና እንከል ካለበት ስጋዎቹ ያን ያክል ትርፋማም ወይም አመርቂ ምንለው አይደለም ማለት ነው። በመጀመሪያ የምናየው አይኖቹን ብሩህ ንቁና ምንም አይነት ፈሳሽ የሚያወጣቸው መሆን አለባቸው። የፈዘዘ ወይም የቀላ አይን ህመም ምልክት ሊሆን ስለሚችል ይህንን ማየት ግዴታ ነው ማለት ነው። ሌላኛው አፍንጫ መጠነኛ እርጥበት ያለውና ንጹህ መሆን አለበት። ከልክ ያለፈ ፈሳሽ ወይም ደረቅ መሆን ጤንነት መታወክ ያለበት መሆኑን ያሳያል ማለት ነው። ሌላኛው ቆዳና ጸጉር፣ ቆዳው የሚለጠጥ ወይም ኢላስቲክና ጸጉሩ የሚያብለጨልጭ መሆንም አለበት። ቆዳው ከሰውነቱ ጋር ተጣብቆ ከሆነ እንስሳው እየተመጣጠነ ምግብ አላገኘም ወይም በበሽታ ተጠቅቷል ማለት ነው። ሌላኛው እንቅስቃሴውን ነው የምናየው። በሬው ሲራመድ አራት እግሮቹ እኩል የሚነሳ የማይከሳከስና ንቁ መሆን ማየት ይገባል ማለት ነው። ሌላው እንግዲህ በሬን ለበዓል ወይም ትክክለኛ ለበዓላችን ድምቀት ይሆናል ብለን ካሰብነን የእድሜ ሁኔታውን ማረጋገጥ አለብን ማለት ነው። ይህም እንዴት እናረጋግጣለን ካላችሁኝ በጥርስ ማረጋገጥ እንችላለን። ለሰንጋ የሚመረጥ በሬ እድሜው ከ4 እስከ 6 ዓመት ቢሆን ይመረጣል። ይህንንም በጥርሱ ማወቅ ይቻላል ማለት ነው። የወተት ጥርስ የሚባል አለ። ገና የጥርስ ያልቀየረ ከሆነ ጥጃ ነው ማለት ነው። ያ ማለት ለሰንጋ አይሆንም ማለት ነው። ሁለት ጥርስ እድሜው ወደ 2 ዓመት ገደማ አካባቢ የደረሰ ነው ተብሎም ነው የሚገመተው። 4 እና 6 ጥርስ ለጥራትና ለለስላሳ ስጋ በጣም ተመራጭ እድሜ ነው። ጥርስ ማርጀት፣ ጥርሶች በጣም ተበልተው ወይም አልቀው ከሆነ በሬው አርጅቷል ማለት ነው። ይህም ስጋው ጠንካራ እንዲሆንም ያደርገዋልም ይባላል። ዝርያና አካላዊ ቅርጹን በምናይበት ሰዓት እንግዲህ አንገት፣ ወፍራምና አጭር አንገት ያላቸው በሬዎች ብዙውን ጊዜ የሰንጋነትም ተመራጭ ናቸው። ሌላ እንደየፍላጎትን ቢሆን እንግዲህ ቀንድ በጣም ረጅም ቀንድ ያላቸው በሬዎች የሚታረዱበትና የሚጓዙበት ወቅት ጥንቃቄ ያስፈልገዋል ማለት ነው። ሌላኛው ሆዱን በምናይበት ሰዓት በጣም የዘለለ ወይም የሰፋ ሆድ ወይም ፖትቤል ያላቸው በሬዎች ከስጋ ይልቅ የውስጥ ዕቃና ፋንድያን ስለሚበዛባቸው ለክብደትም አይመከሩም ማለት ነው። በሌላ በኩል ልናየው ስንገዛ በሬ የሚችለው ምንድነው ጸባይ ወይም ቴምፐርማንት ይባላል። በጣም ተናካሽ ወይም አስቸጋሪ በሬ ለትራንስፖርትም ሆነ ለማረድ አስቸጋሪ ስለሚሆን መጠነኛ ረጋ ያለ ጸባይ ያለው መምረጥ ለድህነትም ይመከራል ማለት ነው። በሬው በሩቅ ሲታይ ሞልቶ ሊታይ ይችላል። ነገር ግን ስጋ መሆኑን ለማረጋገጥ የሚከተሉት ቦታዎችን በእጅ መነካካት ያስፈልጋል። ይህ ማለት የጅራት መጀመሪያ ወይም ቴልሄድ በጅራት መጀመሪያ አካባቢ በመቀመጫ ላይ በእጅ ሲነካ ስቡ ለስለስ ብሎ ሊሰማ ይገባል። አጥንቶቹ ብቻ የሚጋጩ ከሆነ በሬው ገና አልሰባም ማለት ነው። ሌላኛው የጎድን አጥንት ልናይ ይገባል ማለት ነው። ጣቶቻችን በጎድን ላይ አሳልፈን አጥንቶቹ እንግዲህ ምንድነው ጠፋ ካሉና በስጋ ከተሸፈኑ ጥሩ ስጋ ነው ማለት ነው። ባጭሩ ክብራትና ክብራን ሰፊ ጀርባ፣ ሞላ ያለ ጭን፣ አጭርና ወፍራም አንገት እንዲሁም ንቁ አይን ያለው በሬ ካገኛችሁ እሱ ምርጥ በሬ ነው ማለት ነው። ክብራትና ክብራን ይህ መረጃ ይህ ትምህርት ለእናንተ ጠቃሚ ነው ካገኛችሁ ቻናላችንን ሰብስክራይብ እንዲሁም ላይክ ሼር ማድረጋችሁን እንዳትረሱ። ስለተከታተላችሁን እጅግ አድርገን እያመሰገንን በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱልኝ።